እንደዚህ አይነት ቫይብ በጣም ነው የሚመቸኝ። ዜማ ቤት ክላስ የሆነ ቤት ልክ እንደኔ ማለት የኔን ደስታ የኔን ስሜት መረዳት መቻል ማለት ነው። ፊሊንግን ማጋባት ስሜትን። በመጀመሪያ ሙዚቃዬን ስሰራ እንዳንድ ጀማሪ ሙዚቀኛ በጣም ከባድ ነው ማለት ብዙ ቻሌንጆች አሉት። እንደ ጀማሪ በጣም ተፈትኜበታለሁ። ቢኒያም አቢ ይባላል። መውደድ መስጠት ስችልበት ኖራ ጎኔ የሚወዳት የማልጠግባት ሙዚቀኛ ነኝ። ያው ተወልጄ ያደግኩት እዚሁ አዲስ አበባ ነው። ሰፈሬ ፒያሳ ሲኒማ አምፔር አካባቢ ወይም በተለምዶ ሰራተኛ ሰፈር ሲባል ነው የሚታወቀው። ተወልጄ ያደግኩት እዛ ነው እና የ5 ዓመት ልጅ ሆኜ ደግሞ ሙቪ ያረኩት ወደ መነን አካባቢ በተለምዶ ቀለማ ጠጅ ቤት የሚባለው ሰፈር። በአሁን ላይ ደግሞ 08 ቀበሌ። እድገቴ አጠቃላይ ይሄን ይመስላል እና በሙዚቃ ነው ራሴ ጨረስኩት። መጀመሪያ ደረጃ ትምህርቴን የተማርኩት ኢየሩሳሌም ይባላል። ሁለተኛ ደረጃ ትምህርት የተከታተልኩት ደግሞ እንጦጦ አምባ ወይም በድሮ ስሙ በቀደምት ስሙ አምሃ ደስታ በሚባል ስሙ ነው የሚታወቀው እና በአጠቃላይ ያለኝ የትውልድ እድገቴ ይመስላል ማለት ነው። የመጀመሪያ ሙዚቃዬን ስሰራ በጣም ፈታኝ ነው ማለት ለሙዚቀኛ አንዳንድ ጀማሪ ሙዚቀኛ በጣም ከባድ ነው ማለት ብዙ ቻሌንጆች አሉት። አንዳንዴ ፋይናንሻል ነገር ቢኖርህም ያን ነገር ሰው አግኝተህ ከሰራ በኋላ ፕሮዲሰር መፈለጉ ከፕሮዲሰሩ በላይ ደግሞ ሌሎች ኢቨን ሙዚቃ ላይ ያሉትን ሰዎች ራሱ ኮሚኒኬት ማድረግ መቻል በራሱ በጣም ከባድ ነው እና ብዙ ውጣ ውረድ አለው እና እንደ ጀማሪ በጣም ተፈትኜበታለሁ በጣም ማለት ነው። ማለት ያው ሆቢም ስለሆነ ፍላጎቴም ስለሆነ ነው በእርግጥ ፑሽ እያረኩኝ እዚህ ደረጃ የደረስኩት። ግን ያው አንዳንዴ በጣም ብዙም ተስፋ የሚያስቆርጡም ነገሮች አሉት። አንዳንዴ ደግሞ ተስፋ ሰጪም ነገሮች ይመጣሉ። ያው እግዚአብሔር ይመስገን። ልክ እንደኔ ሙዚቃ የሚያተኩረው ሀሳቡ ማለት ዋናው ሜን ፖይንቱ ፊሊንግን ማጋባት ስሜትን ማለት የኔን ስሜት እዛ ጋር የገለጽናት ገጸ ባህሪ ሴቷ ልክ እንደኔ ማለት የኔን ደስታ ስሜቴን ማለት ደስታ ብቻ ስለሆነ ሳይሆን እዛ ጋር ደስታዋ ብለን ስለገለጽ ነው እንጂ ፊሊንግን ማጋባት ነው የኔን ስሜት መረዳት መቻል ማለት ነው እና ከዛ አንጻር ነው ልክ እንደኔ የሚለው ሙዚቃ የተሰራው። መናፈቅ ስሜትም አለው። ከመናፈቁ ባሻገር ግን ጀስት አላር እንዳልኩ ነው ስሜትን ማጋባቱ ላይ ያተኩራል ማለት ይሄ ልክ እንደኔ የሚለው ነገር የኔን ስሜት የኔን ፊሊንግ መረዳት ወደ እኔ ማምጣት ስሜት አለው። እና ያው ናፍቆት ውስጥም አለች። ምክንያቱም ያው ስትናፍቅ አይደል የሆነ ነገር እንደኔ ነው ብለህ ልትነሳ የምትችለው። ከዛ አንፃር ያው እንደኔ የሚለው ነገር ስላላት ያው ልክ እንደኔ ብለናታል። እንደኔ አዘ ፈርስት ታይም በጣም ደስ የሚል ጊዜ ነበረ። በዚህ አጋጣሚ ይሄን እድል ያገኘሁት የእናንተ የቲክቶክ ፔጅ ላይ ነበረ። ማለት ይሄ ሙዚቃ የመጀመሪያ ስራዬ ነው፣ ወደ ህዝብ መጣበት ነው። እንደኔ አሪፍ ሰርቻለሁ ብዬ አስባለሁ። ከዛ በተረፈ ግን ያው የፈጣሪ እርዳታ ነውና ህዝቡም ጋር የሚሰጠው ነገር ያ ነገር ስላለ ሀሳቡን ለህዝቡ ነው የምትወው ማለት ነው። የማልጠግባ በጨረቃ ፈገግታዋ ስትማርከኝ ዓለም በርቶ ፈክቶ ሁሌ የሚታይ አይ ሆፕ በራሴ ተስፋ ማድረግ ማለት በራሴ በጣም እርግጠኛ ነኝ። ከዚህ በኋላ ለህዝብ እንግዲህ ጥሩ ነገሮችን ይዤ እመጣለሁ የሚል ተስፋ አለኝ። በዚህ አጋጣሚ ከቤተሰብ ጀምሮ ከአብሮ አደጎቼ ሁሉንም ኦሎቫ ሰፈር ላይ በጣም ብዙ ሰው ነው የሚያበረታታኝ የሚያግዘኝ። ማለት ግዴታ ፋይናንሻል መሆን አይጠበቅበትም የሆነ ነገር ለማገዝ እና ጓደኞቼ በጣም ነው የሚያበረታቱኝ። በእኔ በጣም ደስተኞች ናቸው። ቤተሰቦቼ በጣም ደስተኞች ናቸው። ጓደኞቼ በጣም ደስተኞች ናቸው እና አይ ሆፕ አለ አይደል አንዳንዴ ባለው ነገር ተስፋ እንዳልቆርጥም ወደኋላ እንዳልቀር የሚያደረገኝ ነገር የነሱ ግፊት ነውና እዚህ አጋጣሚ እነሱንም በጣም ማመስገን እፈልጋለሁ። ያው ከዚህ በኋላ ቢኒያም ምን አይነት ዘፋኝ ይሆናል
ማለት ኦልዲስ አፍቃሪ ነኝ እውነቱን ለመናገር ይኖራል ዘላለም ልክ እንደኔ ከነ ቴዲ ታደሰ ከነ ጥላሁን ገሰሰ ከነ ማዲንጎ አፈወርቅ ኤፍሬም ታም ማለት ያው ኦልዲሶች ላይ ነኝ በብዛትና በእነሱ መንገድ ነው የመጣሁት ብዬ ነው የማስበው። እንግዲህ ከዚህ በኋላ ለህዝቡም ደግሞ ጥሩ የሚባል ሙዚቃዎችን እየመጣሉ የሚል ተስፋ አለኝ ከእግዚአብሔር ጋር። አይ ሆፕ ህዝቡም ያን ነገር ሊጠብቅ ተስፋ አደርጋለሁ። እንደዚህ አይነት ቫይብ በጣም ነው የሚመቸኝ፣ በጣም ነው የምወደውና ዜማ ቤት ክላስ የሆነ ቤት ነው። ከዛ ባለፈ ደግሞ ሁላችሁንም ማለት እዚህ ጋር የመጣሁት እንትን ለማለት ስላልሆነ ፋሚሊየር የሆነ ስሜት ነው የተሰማኝ። ማለት የመረበሽ የመፍራት አይነት ባህሪ የለም እና ዜማ ቤት ሌሎች ከኔ በኋላ ለሚመጡትም ፋሚሊ የሆነ ቤት ነው እና ከሰዎች ጋር በጣም ነው ኮሚኒኬት ማድረግ የምንችለው። አይ ሆፕ እኔ በግሌ በጣም ብዙ ስራ አብረን የምንሰራ ይመስለኛል እና በጣም ነው የማመሰግነው ሁላችሁንም። መጀመሪያም ተናግሬያለሁ ክሩን በጣም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ልቤ ፈጽሞ የምትለው ቨርስ በጣም ነው የምወዳት። ማለት እንትኑ ቨርስ የሚያደርግበት ቦታ በጣም ደስ ይለኛል። ማለት ልቤ ፈጽሞ አይ የሚወድሽ ለእኔ አቻልባዋ ውዴ አንቺው ነሽ ልክ እንደኔ። እቺ ቨርስ በጣም ነው የምወዳት። ማለት መውደድን በደንብ ያስተጋባል። ከላይ ጀምሮ ከአዝማቹ ጀምሮ ስትመጣ እሷን የገለጽንበት መንገድ አለ። ወደ እኔ ይመጣል መጨረሻ ላይ እሷን ነበር እየገለጽኩ የነበረው ልክ እንደኔ ብዬ ደስታዋን የእሷን ስሜት ነበር የምገልጸው። ልክ የመጨረሻ ቨርስ ላይ ሲሆን ግን እኔን ይገልጸኛል። ልቤ ፈጽሞ የሚወድሽ ማለት እሷ ጋር ያለኝ ኮሚኒኬት ምን ያህል ኦፕን እንደሆነ የሚያሳይ ነው እና ወደ እኔ ስለሚመጣም እወደዋለሁ። አንዳንዴ ያው ህመም አንተንም ጠቅስ ያደረገ ጥሩ ነው። ለኔ ሆነችው በፍቅር እንጂ አይተካም። ባይዘው አንዳንዴ ያለ አይደል በሰዓቱ ስንሰራው 2-3 ዜማ ነበር ያዝነው። በዚህ አጋጣሚ ሚፍታ በጣም ላመሰግነው የምፈልገው ወንድሜ ነው። በሱ በኩልም መጀመሪያ ላይ ስንገናኝ ሚፍታንም ከማግኘቴ በፊት ስናወራ ምስክርን በጣም ነው ማመስገን የምፈልገው። ምስክር አወል ሳይሆን አሁን ላይ የፊልም ኢንዱስትሪ ላይ ነው ያለው። የአባቱን ስም ቅርታ ግን ምስክርን በጣም ነው ማመስገን የምፈልገው። ማለት አጋጣሚ ባይዘው ድምጼን መንገድ ላይ ሰምቶት ነው እንዴት ሙዚቃ አትሞክርም እኔ የማውቃቸው ሰዎች አሉ በሚል ነው ከሚፍታ ጋር የተገናኘ ነው። ከሚፍታ ጋር በጣም ረጅም ዓመት ስቲል አሁን ድረስ በጣም ፍሬንድሊ ነን። ከክላስ እየወጣው ነበር። ክላስ ማር የነበረው በድሮ ተፈሪ መኮንን አሁን ላይ እንጦጦ ተመልሷል ስሙ። በፊት እኛ በምንማርበት ታይም እንጦጦ ፖሊቴክኒክ ኮሌጅ ነበር የሚባለው። ሙዚቃ ዲፓርትመንት እዛ ነበር የምንማረው እና ከክላስ ወጥቼ ወደ ቤት እዛው መድኃኒዓለም ቤተክርስቲያን አለ መስኪያ ዙነን መድኃኒዓለም እዛ ገብቼ እየወጣሁኝ ነበረ። ምስክር እዛ አካባቢ ነው ቤቱ እና ያኔ 6 ኪሎ ፍርፍር ተራ ምናምን የሚባል ነበረ እና እህቱ እዛ አካባቢ ሱቅ ነበራት እና እሷ ጋር እየሄደ እኔ ከኋላው ነኝ እሱ ከፊት ነው እና ቦታው ጉፍ ተራራ ህንፃ ይባላል እዛ አካባቢ። ማለት እኔ ለራሴ ነው ማንጎራጉር የሚመስለኝ ግን ይሆናል አይደል እየጮኩ ነበር። ኤርፎንም አድርጌ ስለነበር ይመስለኛል እንተዋወቅም ስለነበረ አወራን ምናምን። ከዛ እኔም ማውቀው ልጅ አለ እና ሪኮመንድ አደርግሃለሁ አገናኝሃለሁ ስልክ ተለዋወጥን አወራን። ከዛ ሙዚቃውን ለመስራት ከማጋ ተቀጣጠርን ማለት ነው። ከሚፍታ ጋር ተቀጣጠርን። ሚፍታ የሚባለውን ሰው በምስክር ምክንያት አገኘሁት ማለት ነው እና ከሚፍታ ጋር ስንቀጣጠር መሐሙድ ሙዚቃ ቤት አካባቢ ነበር የተቀጣጠርነው። ዕለቱ እሁድ ዕለት ነበር 10 ሰዓት አካባቢ ነበር የተቀጣጠርነው። በጣም ኃይለኛ ዝናብ ነበር። ለኔ ለሰፈሬ ቅርብ ስለነበር ቀድሜው ነበር የደረስኩት እና እዛ ተገናኘን አወራን። እሱ እጅ ላይ ያሉትን ስራዎች አየን። ከዛ በኋላ በተደጋጋሚ 2-3 ጊዜ ነበር የተገናኘነው ከሚፍታ ጋር። ሀገር ፍቅር አካባቢ ተገናኝተናል። ማለት እንዴት መሰለህ እኔ ሰው ስቀርብ እንደ ፋሚሊ ነው የምቀርበውና ተግባባን። በደንብ እናወራለን። እኔም ጋር ያሉ ሀሳቦች ነበሩ እንደዚህ ቢሆን እንደዚህ ብናረግ እና ልክ እንደኔ የሚለው ስራ ግጥሙንም ዜማውንም ከሱ መጣ ማለት ነው። ሰማሁት፣ አየን። እኔ ጋር ማሻሻል ያለብንን ነገር እንደ ሀሳብ እየሰጠሁት
ስቱዲዮ የመጀመሪያ ሳምፕል ያዝን። ከዛ በጣም ስራውን ስለወደድኩት ነው የሰራሁት እና በዚህ አጋጣሚ ሚፍታህንም ምስክርንም ከልብ አመሰግናለሁ። ማለት ስቲል አሁን ድረስ ጓደኞች ነን፣ ቤተሰብ ነን እና በጣም ነው ማመሰግነው እነሱንም ማለት እፈልጋለሁ። አው የልብ ጭንቀት ባንቺ ደስታ ተሰውሯል። ድንገት ሳላውቀው መላካኔ ያንቺ እፈራለሁ ብዬ አስቤ ነበረ እውነቱን ለመናገር ግን ለምን እንደሆነ አላውቅም። የሆነ ውስጤ ምንም አይነት ፍርሃት እየተሰማኝ አይደለም። ማለት አንዳንዴ ለፍላጎት ሲሆን ሁሉንም ነገር ወደ ኋላችን ላምትልበት ሞመንት አለ። ከዛ አንጻር ይመስለኛል። ስለዚህ ያው ካልሞቱ መዳን የለምና ታግለህ ነው የሆነ ነገር ላይ የምትደርሰው። እውነቱን ለመናገር እንዳልኩ ጉድ ቫይቭ አለው። እኔ የምፈልገው አይነት ኦልድ ክላስ የሆነ ስሜት ስላለው በጣም የሚገርም ነገር እንደሚሆን ተስፋ አደርጋለሁ። ከኔ በላይ በእርግጥ ተመልካች ነው የሚፈርደው። እኔ ራሴን ፊሊንግ ሊሆን ይችላል። እኔ የምወደው ሌላው ሰው ላይ ወደው ይችላል። እኔ የማየውን እይታ ሌላ ሰው ላይ ያይ ይችላል። ሌላ ሰው የማየውን እይታ እኔ ላይ ይችላል። ግን ያው ፈራጅ ህዝብ ነው። እናንተ እኔ ጥሩ ስራ ሰርተናል ብለን ነው አይደል ለወደ ተመልካች የምናወጣው። ከተመልካች የምናየውን ነገር ነው እንደ ሀሳብ መቀበለው። በእኔ በኩል ምንም አይነት ጥርጥር የለኝም። አሪፍ ነገር ነው የሰራነው። ሞክረናልም ማለት አልፈልግም። በቃ ሰርተናል፣ ከሚባለው በላይ ሰርተናል፣ ደክመንበታል እና እንደ ተመልካች ደግሞ ጥሩ እይታ እንዲያገኝ መልካም ምኞቴ ነው። ያለችበት ሁሉ ይደምቃል ምድር ሆኖ ሰማይ። ልክ እንደኔ ብዬ የዘፈንኩልሽ ካራክተር ወይም እኔ ሳልኩሽ ገጸ ባህሪ ያው እንዳልኩት ትወደዋለች ብዬ ተስፋ አደርጋለሁና ካየሽኝ አትለፊኝ ነው ማለት የምፈልገው። ለናቻልባ